ሰላም የዩቲዩብ ተመልካቾቻችን እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል የአፍተር ኢፌክት ከቢጊነር እስከ አድቫንስድ ቶፒክ የምናይበት የቱቶሪያል ቻናል ነው። ሰብስክራይብ በማድረግ መጀመር ትችላላችሁ። ለዛሬ ኢንትሮዳክሽን ቱ አፍተር ኢፌክት ነው። አፍተር ኢፌክት ምን እንደሚመስል ምን እንዳለ ጀነራሊ ኤዲት እንዴት እንደምናደርግ ምናምን እናይበት ነው። እኔ የምጠቀመው አፍተር ኢፌክት 23 ነው። እናንተ ጋር ያለው ቨርዥን ይሄ ከሆነ መቀጠል ትችላላችሁ። ያኛውም ከሆነ በዛው መቀጠል ትችላላችሁ። ገና እንደከፈታችሁት ይሄን ይመስላል አፍተር ኢፌክት። ከዛ ኒው ፕሮጀክት ወይም ኦፕን ፕሮጀክት ይላል። እዚህ ጋር ደግሞ ሪሴንትሊ የሰራናቸው ፕሮጀክቶች ይመጣሉ። ይሄ በፊት የሰራሁት ነው። እናንተ ጋር ሊኖርም ላይኖርም ይችላል። የበፊቱ ካላችሁ እዚህ ጋር ይመጣል። ለአሁን ግን ለመጀመሪያ ያህል ኒው ፕሮጀክት ላለው ኒው ነው፣ አዲስ ነው። ከዛ እዚህ ጋር ምንድነው ሁለት ነገር ያመጣል። ይሄን ነው የምነካው፣ አዲስ ኮምፖዚሽን እንሰራለን። ከዛ ይሄን ነካለው። ከዛ ስሙን የተለያየ እዚህ ጋር አሁን ኤችዲ ይሁን 4K ይሁን ምናምን ጥራቱን ዳይሜንሽኑን እዚህ ጋር ያስመርጠኛል። ከዛ እዚህ ጋር ሰከንዶች አሉ። ለምሳሌ ከስሙ ሲጀምር ይሄን መቀየር ትችላላችሁ። ኢንትሮ ለምሳሌ የኮምፖዚሽናችን ኮምፖዚሽን ማለት የትኛውንም ኤዲት የምናደርግበት አፍተር ኢፌክት ላይ ያለ ነገር ነው እና እሱን ሴቲንግ ነው እዚህ ጋር ኤዲት የምናደርገው። ከዛ ለምሳሌ ባክግራውንዱ ብላክ ይሁን ምናምን ይሄ አሁን ከቪዲዮቹ ጀርባ ወይ ከቴክስቶቹ ጀርባ ያለውን ባክግራውንድ ነው። ባይ ዲፎልት ብላክ ነው። ለምሳሌ እዚህ ጋር ደግሞ ምንድነው ሰከንድ አለ። እኔ አሁን የ5 ሰከንድ ቪዲዮ ነው ኤዲት ማድረገው። ሜቢ እዚህ ጋር 10ም ልለው እችላለሁ። 10 ሰከንድ ነው አሁን ኤዲት ማድረገው። ኦኬ የሚለው ነካለው። ይሄው መጣ። ስለዚህ ልክ እንደገባ ይሄን ይመስላል። ኮምፖዚሽናችን 10 ሰከንድ ነው። ይሄው እዚህ ጋር ታይም ላይ እንደምታዩት ከ0 እስከ 10 ሰከንድ ይላል። ለመጀመሪያ ያህል ቪዲዮ ኤዲት ለማድረግ ቪዲዮ ላይ ወይ ቴክስቶችን ለመጻፍ ይሆን ይችላል። መጀመሪያ ፋይል የሚለውን ኢምፖርት እናደርጋለን። ኢምፖርት ለማድረግ ነው ይሄ። ከነዚህ ውስጥ አንዱን መርጣለሁ። ይሄን መረጥኩኝ። ኢምፖርት የሚለውን ነካው። እናንተም በራሳችሁ ቪዲዮ ራሳችሁ ጋር ባለ ቪዲዮ መስራት ትችላላችሁ። ቪዲዮ ይሄን ይመስላል። ይሄው አመጣልኝ። ይሄ ኮምፖዚሽናችን ነው። ይሄ ደግሞ ቪዲዮ ነው። ስለዚህ ቪዲዮን ምን አደርጋለሁ ወስደውና እዚች ጋር በማውስ ወይም ደግሞ ትራክ ፓዳችሁን ተጠቅማችሁ እንደዚህ ፑት ማድረግ ነው። ስለዚህ ቪዲዮ ገባ ማለት ነው። ይሄው ከዚህ እስከዚህ ድረስ ይሄን ይመስላል ቪዲዮ 10 ሰከንድ ያህል ነው። ከዛ እዚህ ላይ አሁን ለምሳሌ ለዛሬ ቱቶሪያል ምንድነው የምናደርገው ቴክስት እንዴት እንደምንሰራ እናያለን። ቴክስት የሚለውን ነካለው። ከዛ እዚህ ጋር አዳርጋለሁ። ይሄው ነካውት። እዚህ ጋር ራሱ ቀይ ምልክት ያመጣ። አሁን መጻፍ እችላለሁ። ለምሳሌ ዌልካም እላለሁ። ዌልካም። ስለዚህ እዚህ ጋር ቴክስት ጻፍኩኝ። ከዛ እዚህ ጋር የሰሌክሽን ቱል ወይም ሾርትከት ቪ ነው። ቪ ነካለው። ይሄን ቴክስት በዚህ ወደዚህ ጋር ስበዋለሁ ማለት ወደ ጎን፣ ወደ ግራ፣ ወደ መሃል፣ ወደ ታች፣ ወደ ላይ ማድረግ እችላለሁ። ስለዚህ እዚህ መሃል ላይ ያደረኩት አንድ ነገር እዚህ ጋር ኮንሲደር ማድረግ ያለባችሁ እናንተ ጋር ምናልባት እነዚህ ኦፕሽኖች ላይ መጡ ይችላሉ። ምክንያቱም ዊንዶው ላይ ገብታችሁ እዚች ጋር ለርን የምትለዋን ማድረግ አለባችሁ የኔን ዊንዶው እንዲመስል። ሌሎችን ለምሳሌ ኢፌክትስ ኦር ቤዚክ ኦር ምናምን እዚህ ጋር የተለያዩ አሉ፣ ስታንዳርድ አሉ። እነሱ የምነኩ ከሆነ ለምሳሌ ስታንዳርድ ላይ ይሄን ነው የሚመስለው። ስቲል አለ። አንዳንዶቹ የላቸውም። የአፍተር ኢፌክት ገና እንደገባችሁ ዲፎልት ላይ ለምሳሌ የሉም እነዚህ በቃ ቱሎቹ ምናምን ቶሎ አይገኙም። ስለዚህ ምን ታረጋላችሁ? እቺን ትነካላችሁ። ለርን የሚለውን ታረጋላችሁ። ይሄው እዚህ ጋር ይመጣሉ። እዚህ ጋር አሁን በቀላሉ ኤዲት ማድረግ ትችላላችሁ። ወርክ ስፔሳችሁን መቀየር ነው። ስለዚህ አሁን ዌልካም የሚለውን ቴክስት አስገባው። አሁን እዚህ ጋር ምንድነው የምናደርገው? ሁለት ነገር እዚህ ጋር ይታያል። እዚህ ጋር ኤዲት የምናደርጋቸው ሌየሮች ናቸው። ቪዲዮ አለ፣ ከሱ ላይ ደግሞ ዌልካም የሚለው አለ። ለምሳሌ ይሄን ከሱ ታች ብከት አያችሁ አይታይም፣ የለም። ከሱ ላይ ስለሆነ ከቪዲዮ ላይ ስለሆነ ነው ቴክስቱ የሚታየው። እዚህ ጋር ሌየር ይባላል። እነዚህ ሌየሮችን ደግሞ ኤዲት የምናደርግ በጣም የተለያዩ ሴቲንጎች አሉ። እነዚህ በአድቫንስድ ቶፒክ እመጣባቸዋለሁ። እዚህ ጋር የተለያዩ ብዙ ግራፊክስ፣ ሞሽን ግራፊክስ፣ አኒሜሽን ምንሰራባቸው ናቸው እነዚህ። ለአሁን ግን ሲምፕል ኤዲት ስለምንሰራ ምንድነው የምናደርገው? ይሄ ታይም ላይን ነው። ከ0 እስከ 10 ያሳየናል። ይሄን ይመስላል። ነገር ግን እዚህ ጋር መጣና ልክ እቺኛዋን የቀስት ምልክት ስነካ ሁለት ነገር ያሳየኛል። ከነዚህ ከሁለቱ ትራንስፎርም ይለውን ነው። ትራንስፎርም ፖዚሽን፣ ስኬል፣ ሮቴት፣ ኦፓሲቲ የተለያዩ ነገሮችን የምንቀያየርበት ነው። ይሄ አንከር ፖይንት እቺ የመሃሏን ፖይንት የምንቀየርበት፣ ፖዚሽን ደግሞ ከዚህ ወደ ጎን ምናምን አኒሜት ስናደርግ ለምሳሌ ፖዚሽን እንንካ። ፖዚሽን ገና እንደገባችሁ እዚህ ጋር የታይም ምልክቷን ትነካላችሁ። እዚህ ጋር ካያችሁ ኪ ፍሬም አዲስ ኪ ፍሬም ይፈጥርልናል። ስለዚህ እቺ ዌልካም የምትለዋ ቦታ እቺ ቦታ ነው የምትቀመጠው በዚህ ሰዓት ማለት ነው። ትንሽ ግን ለምሳሌ 3ኛ ሰከንድ ላይ አድርጌ ከዛ እቺኛዋን ነገር ብጨምር ለምሳሌ ወይም ደግሞ እዚህ ጋር መጨመር ትችላላችሁ። ወደ ጎን፣ ወደ ታች፣ ወደ ግራ ምናምን ማድረግ ትችላላችሁ። አይ የምትሉ ከሆነ ደግሞ
እዚህ ጋር ትነኩትና ራሱን እንደዚህ ሲመጣላችሁ ወደ ታች ማድረግ መጎተት ነው። ሺፍትን ነክታችሁ ደግሞ ቀጥ ብሎ ወደ ታች እንዲወርድ ማድረግ ትችላላችሁ። ከዛ ይሄው ከዚህ ወደዚህ በቀላሉ አኒሜሽን ሰራችሁ ማለት ነው። ይሄው ፕሌይ ስለው ከዚህ ወደዚህ ይመጣል። ይሄ ምን ይባላል? ፖዚሽን ይባላል። ለምሳሌ ሮቴት አለ። ሮቴት ወይም ስኬልን እንያ። ስኬል ደግሞ ምንድነው የሚያደርገው? ከዚህ ፖይንት ስፋቱ ይሄን ይሆንና እየተለቀ ወይም ደግሞ እያነሰ እንዲመጣ ማድረጊያ ነው። ለምሳሌ እዚህ ጋር ስኬል ላይ ይሄ ነው። ይሄው ይሄን የመጀመሪያ ሲጀምር እንደዚህ እንዲሆን አረኩትና ወደዚህ እየቀረበ ግን ሲመጣ እየተለቀ እንዲመጣ ለማድረግ አንዷን ፖይንት ነኩና እንደዚህ ታሰፉታላችሁ ማለት ነው። ከዛ ወይም ማሳነስም ትችላላችሁ። አያችሁ ከዚህ አሁን እየቀረበ ሲመጣ ከቪዲዮ ጋር አንድ ላይ እየሰፋ ይመጣል ማለት ነው። ስለዚህ በዚህ መንገድ ስኬል ማድረግ ትችላላችሁ። ሌላው ደግሞ ሮቴሽን አለ። ለምሳሌ ሮቴሽን የሚላለ ማሽከርከር ነው። 360 ዲግሪ ያሽከረክራል። ከዛ እቺኛዋን ነካለው። እኔ አሁን ሮቴሽኑ እዚህ ጋር ከዚህ ሳይሆን ከዚህ እንዲጀምርልኝ ነው የምፈልገው። እዚህ ጋር አረግና እስከ 5ኛው ሰከንድ ተሽከርክሮ እንዲቆም እፈልጋለሁ። ምንድነው ማድረገው? እቺኛዋን ትመጡና እንዲህ ማድረግ ትችላላችሁ ማለት ነው። እቺን ቁጥሯን መቀየር ነው። 180 ዲግሪ ወይም ደግሞ እዚህ ጋር እንደምታዩት 180 ላይ ታደርጉታላችሁ። ይገለበጣል ማለት ነው። ከዛ አሁን ለማየት ያህል ዌልካም ይላል። እዚህ ጋር እንደዚህ ይላል። አሁን እዚህ ጋር እንትኑ ተሸፍኗል። ዝም ብዬ እስቲ ከፍ ላድርገው የሸፈነብኝ ስለሆነ ነው እንትኑ። እሺ ትንሽ ወደ ላይ ቀና ለማድረግ ራሱን ይዛችሁ ጫን ብላችሁት ወደ ላይ ከፍ ማድረግ ትችላላችሁ። ከዛ በቃ አሁን ከስክሪኑ ብዙም ሳይወጣ እዚሁ እንዳለ ዌልካም የሚለው ይገለበጣል ማለት ነው። ስለዚህ ቀላል ኤዲት በዚህ ማድረግ ይችላል። ለምሳሌ ደግሞ ከዚህ እስከዚህ እስኪመጣ ድረስ ኦፓሲቲው ለምሳሌ እዚህ ጋር ይታያል ከ100% ነው። ልክ እዚህ ጋር መጥቶ እዚህ ጋር የደበዘዘ እንዲመጣ ከፈለኩኝ ምን አደርጋለሁ? እዚህ ጋር እንደደረሰ ኦፓሲቲውን ቀንሰዋለሁ። እየጠፋ ይመጣል ማለት ነው። ከዛ ይኸው ከዚህ ወደዚህ ወይም ደግሞ ሞር ከደበዘዘበት ለምሳሌ ከ0 እስከ እዚህ ጋር እስኪደርስ ድረስ ምንድነው የምታረጉት? 100 ታረጉታላችሁ። እዚህ ጋር አሁን 20 ነው የሚለው 100 አረጋዋል። ስለዚህ ሩቅ እያለ የደበዘዘ ነበር። ቀስ እያለ እንደዚህ ይመጣል ማለት ነው። ስለዚህ እነዚህ ቤዚክ የአፍተር ኢፌክት እንዴት እንደምንሰራ ታይምላይኑም እንደሚመስል እዚህ ጋር ኤዲት የምናደርገው የምናይበት ነው። ይሄ ሌየሮች ናቸው። እዚህ ጋር ነው ኤዲት የምናደርገው የተለያዩ ነገሮችን። እዚህ ጋር ደግሞ ታይምላይን ነው ምን እንደሚመስል የምናይበት ነው። ይሄን ወደ ጎን ወደ ግራ ማድረግ ይችላል። አሁን ይሄን ወደዚህ ስታረጉት ቪዲዮ አይጀምርም ማለት ነው። ዌልካም የሚለው ነው መጀመሪያ የሚመጣው። ከዛ ቅድም ኮምፖዚሽናችን ምን ብለናል? ባክግራውንዱ ምንድነው? ጥቁር ነው። ለዚህ ነው ጥቁር ነው። ከዛ ይሄን አሁን እንዲያምጥቼ እዚህ ጋር ባረግለት ከዚህ ይጀምራል። ከፈለኩኝ ደግሞ ለምሳሌ ቴክስቱ ረጋ ብሎ እንዲጀምር ከፈለኩኝ እቺን ወደዚህ ስባትና ታይምላይኑ ከዚህ ይጀምራል። ከዚሁ አኒሜት እያደረገ ይመጣል ማለት ነው። አፍተር ኢፌክት ቤዚክ ቱቶሪያል ይሄን ይመስል ነበር። በቀጣይ የተለያዩ ቱሎች አሉ። እዚህ ጋር እንዳለ የተደረደሩ ቱሎች አሉ። የኮምፖዚሽን ሴቲንጎች፣ ሌየሮች፣ ማስኮች፣ ፍሬሞች፣ 3D ሌየር የተለያዩ የአፍተር ኢፌክት ኤዲት አኒሜሽኖችን እንዴት እንደምንሰራ ኢፌክቶች ምን እንደሚመስሉ አሁን እዚህ ጋር 3D አለ። አሁን እዚህ ጋር ብነካ የነዚህ በቃ የተለያዩ ኢፌክቶች ናቸው እነዚህ ማለት ነው። እንዴት እንደምንጠቀም እነዚህ እንዳለ በዝርዝር እንዴት እንደሚመስሉ በአድቫንስድ ቶፒክ በቀጣይ እናያለን። ለዛሬ ግን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔንም ያበረታታኛል። በኔክስት በአድቫንስድ ቶፒክ እመጣለሁ። ቻው።